ተመስገን የሚባል ሰው አለ እዚህ ጉባኤ ውስጥ ተመስገን የሚል ድምጽ ነው የሚሰማው እግዚአብሔር ሆይ በልስ እግዚአብሔር ሆይ አንተ ብቻ ፍረድ በልስ አንተ ብቻ ፍረድ እኔ ፍርድ ላንተ እግዚአብሔር ሲያመጣ አየሁ አሜን የእግዚአብሔር ፍርድ ወደ አንተ ይወጥ ሲመጣ ያለው አሜን ትደክማለህ ትሮጣለህ ብዙስ ወጣ ወረድ ውስጥ ገብታል ነገር ግን ሁሉ ምንም አልተሳካም እንደምንም ቢያልፍ ብለ በጌታ መንፈስ አካውንትን አየው ባዶ ነው ያለው ተራውርተ በሰው በር ላይ ቁጭ ብለ አያለው ትክክል ነው በጥበቃ ስራ ነገር ሁሉ እንዲያልቅ የሆነ ማይመጥን ቦታ ቁጭ ብለ ነው ማየው እውነት ነው እግዚአብሔር በኢትዮጵያ በትንሽ የብር ተቀጥረ እየሰራ እግዚአብሔር ሆይ ስለኔ አታወራም ወይ ትላለህ መሞትም ትፈልጋለህ ሞት እምቢ ብሏል አሁን አንተ ትልቁ ዛሬ ይሄ ነብይ ካላወራ በራሴ ላይ ውሳኔ ወስዳለሁ አሁን እዚህ ቸርች አንተ የመጣው ነብይ ስም ብሎ ከዚህ ውጣ ካለ ለመሞትን ጭምር ወስናል ትክክል ነው እግዚአብሔር እሺ አልሞትም በህይወት እኖራለሁ በል እሺ አልሞትም በህይወት እኖራለሁ ተበድረ ተሰቃይተ ከሰው ገዘ ከዚህ ከዛ ብለ ውጭ ሀገር ልካል ውጭ ሀገር ልካል ውጭ ሀገር ከላክ በኋላ በጌታ መንፈስ 12000 ብር አየው በጌታ መንፈስ 10000 ብር አየው ከዚህ ተነሳው ክፍለ ሀገር ገባው የሆነ ስም መጥራት ማልፈልገው ቸርች ውስጥ ገባው ለኳየር ማላያ ሲገዛ ያለው ትክክል ነው እግዚአብሔር ሰው ፓራዲካ ሶቲካ ባራዲያ ናማንዶ አንድ ሰው ከኔ ጋር ኢየሱስ በለው እስቲ ኢየሱስ ማላያ ከገዛ በኋላ በጌታ መንፈስ ወደፊት የትኩና አንድ ወራየው ሁለት ወራየው ሶስት ወራየው ከሶስት ወር ወደዚህ አንድ ማይመች ስልክ ላንተ ከአረብ ሀገር ይደወላል ትክክል ነው ይሄ ስልክ ከዚህ በኋላ አንተን አልፈልግም ያንተን ህይወት ኑር አንተ መልሻ አላገባም የሚል ድምጽ ሰማው ትክክል ነው እግዚአብሔር ሰው እቺ ሴት እዚህ ካንተ ጋር ያለች ጌታን የምትፈራ ሴት ነበረች ትክክል ነው አሁን በጌታ መንፈስ ከድምጽ ሲሰብክ ነበር ጌታ መንፈስ ያወራ የነበረው ትላንትና በዝማሬ ቲክቶክ ላይ ሰራ የነበረች እህት አሁን በዘፈን ጀመረች ትክክል ነው ዘፈን ደመረች ሌላ ወንዱ ጋር ዘፈን ደመረች እጅን ዘርጋ በጌታ በኢየሱስም የእናንተ ነገር ከዛሬ ጀምሮ አይበላሽ በፊታችሁ እየተከፈተ በር በኃይል ይሰጣችኋል የጨለማ የእርግማን ቃል በእናንተ ቤት ላይ በኢየሱስም አይሰራም እሺ በኔ ቤት ላይ በለው እሺ በኔ ቤት ላይ በኢየሱስም ጨለማ አይሰራም እግዚአብሔር ሆይ ባንተ የጀመርኩት እንዴት ይበላሻል ትክክል ባንተ ሐሳብ የጀመርኩት እንዴት ይበላሻል ትክክል አሁን ላንተ እንቅፍ እምቢ ብሏል በጌታም በስ አካውንት ነው ያለው ባዶ ነው ያለው 1000 የማይሞላ ብር ነው ያለው በጌታም በስ ያለው አሁን ቀን ተጠብቃለህ ማታ ተጠብቃለህ አንተ ጋር ገንዘብ ሲደርስ ምግብ አይሞላም ትልቁ ተስፋ አንተ ባለቤት ጋር ቁጭ ብዬ ምንድነው ማየው እግዚአብሔር ላንቺ በር ይከፍታል ሲከፍት እዚሁ አዲስ አበባ ላይ ቤት እንሰራለን ብለህ ተመካከራችሁ አንተ ላክ ትክክል ነው እግዚአብሔር ሰው ከየት በኋላ ግን ነገሩ ተቀየረ እምቢ አለ አንተን እግዚአብሔር እንዲህ ብሎኛል አትሞትም በህይወት ትኖራለህ አሜን ሁለተኛ እቺ ሴት አንተ ይቅር ካልክ ከዛ ሀገር በሰላም ትመጣለች የምህረት አምላክ አንተ ጋር ስላለ ትክክለኛ ንጹህ ፍቅር ባንተ ውስጥ ላይ ስላለ የእግዚአብሔር ፍቅር ባንተ ውስጥ ላይ ስላለ ደግሞም ከልብ እሷን ስለምትወዳት አንተ ይቅር ካልክ በሰላም ትመጣለች አንተ እንደዚሁ ካዘንክ ከባድ የሆነ የተደቀነ አደጋ ነው ማየው ግን እግዚአብሔር እንዲህ ብሎኛል ትመለሳለች ብሎኛል አሜን በቀጭኑ 7 ቀን ሰጥቻለሁ እሺ እግዚአብሔር ህይወቱን ቀየርኩት አለ አሜን በአእምሮ ላይ ተሰርቶ እዚህ ቁጭ ብላ ለሱ ገንዘብ እንዲስት የተደረገ ባዶ እንድትመጣ የተደረገ ድግምት ነው ማየው እግዚአብሔር ከህይወቱ ላይ ሰብሮታል አሜን ጉባኤ አንድ ላይ ከነገራቸው ተሰበረ በሉ እስቲ ተሰበረ ሻታ ካንታ ካዲካ ባራዲያስ አሜን ከዚህ ቀን ጀምሮ የለቅሶ ምዕራፍ ካንተ ህይወት ላይ ተዘጋ አሜን ያለቀሰው ጊዜ በቃ አሜን እኔ ለሱ ያወራው ለአናሶች እንዲህ ያለው በጌታ በኢየሱስም የለቅሶ ዘመን እግዚአብሔር በቃ ብሎኛል አሜን
አሁን ለሱ በዚህ በሰባት ቀን ይሆናል። ለአንዳንድ ሰዎች ዛሬ ማታ አዲስ በር ይከፈታል። አሜን። አሁን ከጥበቃ ቦታ ትወጣለህ፣ ነገር ሁሉ ይሳካል። ቀንበር ከህይወት ላይ ይሰበራል። የለቅሶ ጊዜ በቃ። አሜን። እግዚአብሔር ከፒያሳ ወደዛ በኩል ላይ የሆነ አንድ ሰው በር ላይ አንድ ቦታ ላይ ጥበቃ ሲሰራ ነው የሚያሳይ። እግዚአብሔር ይብሎኛል። ትክክል ነው። ፒያሳ አካባቢ ነው ያለው። እግዚአብሔር ነገርን ሁሉ ቀየርኩት አለ። አሜን። ባንተ ምክንያት የእናቴን ለቅሶ ሰምቻለሁ፣ የቤተሰብን ለቅሶ ሰምቻለሁ። ትክክል ነው። ልጅ አይምሮ ሊለቅ ነው ወይ ብላ እናቴ በጣም ትጨነቃለች። እግዚአብሔር እሷን ደግሞ ካንተ በላይ የሚታለቅሰው እናቴ ናት። ዛሬ የእናቴን ለቅሶ እግዚአብሔር ሰምቻለሁ አለ። ሆነ፣ ተሳካ፣ በሪ ተከፈተ። ያለቀስከው ጊዜ በቃ፣ ያነባው ጊዜ በቃ። ለብዙ ሰዎች የሚሆን ሲከድ እጅ ለገባ ይሄን ቀን ያዝ፣ ይሄን ሰዓት ያዝ፣ እግዚአብሔር በሪን ከፍቼላለሁ አለ። አሜን። አጨብጭቡ ጉባኤ ለጌታ ክብር። ከዚህ በላይ ግንቦት 12 ከፊት ያለውን ቀን ያዝ። ቀን ያዥ። አንድ ነገር እስከዛ ድረስ ይሆናል። አሜን። ሁለተኛ አናትሽን ያዥ፣ ጭንቅላትሽን ያዥ። ተፈውሻለሁ በይ። ተፈውሻለሁ። ድገሚ እስቲ። ተፈውሻለሁ። ድገሚ እስቲ። ተፈውሻለሁ። አሁን ነው ማየው። አሁን ነው ጌታ የሚሰማው። አሜን። ከጌታ የሰማው አሁን ነው። አሜን። ዛሬ እግዚአብሔር ባይረዳ ኖሮ ይሄ ስንት ቁጥር ነው? 2 ነው አይደለ? አዎ። ከ2 ሳምንት በኋላ የነበረው ደም ወጥቶ በውስጥሽ ላይ ያለው እንደገና ወጥቶ ሌላ የባለቤትሽን ደም የሚፈልግ የጠላት አዋጅ አየው። በህልሜ አይቼ ነበር። በአፍና በአፍንጫዬ ሲወጣ ውሃ ነው ወይስ ደም ነው ስል ግማሹ አረ ውሃ ቢሆን ነው እንጂ ይሄን አክል ስሉ ለሱም አልነገርኩትም እና የሆነ ለሱም ሳል ለጌታ ታጨብጭቡ። ከዚህ በላይ በጌታ ፊት ነው ማውራው። ብዙ ደም በሐኪም ቤት ሙሉ ደም ተመጦ ወጥቶ ሌላ አዲስ ደም ባንቺ ላይ እንዲቀመጥ በዞይ እሱ ደም ባንቺ ውስጥ ላይ አሁን ያለው ደም ሳይቀየር እግዚአብሔር አንቺን ይፈውሳል። አሜን። አባቴ ሆይ አሜን። ደምሽ ያልቆ ከዚህ በፊት ከሌላ ሰው ደም ወዘሽ ነበር አንቺ? አዎ፣ ከሶስት ሰው መንታ ልጆች ከሶስት ሰዎች ደም ተቀበለሽ ነበር። አሁን አናትሽ ላይ እየዞረ ያምሻል አይደለ? አዎ፣ ያቃጥለኛል። ያቃጥልሻል። 1 2 3 አሁን ተፈውሰሻል። አሜን። አሜን። ለጌታ ጨብጭቡለት። ከፍ ያለ እልልታ ጨብጭበል። ክብር ለኢየሱስ። እጅ ስተኛ ልባርካ። በጌታ በኢየሱስም ቤታችሁ ውስጥ በሽታ አይሆንም። አሜን። ቤታችሁ ውስጥ በኢየሱስም በሽታ አይሆንም። አይሆንም። እስቲ ስልካችሁን ያዙ እጃችሁ ላይ በኢየሱስም በሉ። እስቲ በኢየሱስ በዚህ ስልክ ላይ ምስጋና እሰማለሁ እንጂ ምስጋና እሰማለሁ ሐዘን አልሰማም በሉ። ሐዘን አልሰማም። አንድ ሰው ከኔ ጋር ጮሆ አሜን ይበልስ። አሜን። ለሰው ማይቻል እግዚአብሔር ይቻላል። እግዚአብሔር ህይወትሽን ቀየርኳል። አሜን። ነገርሽን መልካም አድርጋለሁ። አሜን። የፈለግሽው ሐኪም ቤት ሂጂና ተመርመሪ። አሜን። አሁን ሙሉ ፈውስሽ ባንቺ ላይ ይገለጣል። አሜን። ጨለማ ካንቺ ህይወት ላይ ተመቷል። አሜን። አናትሽ ላይ እስከ 3 ዓመት ይዞራል ብሎ ያወሩትን ውሸት ነው። አሁን ቃሉ ያንቺ ነገር ቀይሯል። አሜን። ቃሉ ያንቺ ነገር ፈውሷል። አሜን። የቃሉ ጉልበት ያንቺ ነገር ነፃ አውጥቷል። አሜን። በሽታ ዳግም ወደ አንቺ ህይወት አይመጣም። አሜን። ከግንቦት በኋላ እግዚአብሔር 2 በሮችን አሜን ከፍቻለሁ። አሜን። አሁን ባለው ላይ 3 አሜን አዲስ በር አድርጋለሁ። ስኬትሽን አስለቃለሁ። በረከትሽ ወደ አንቺ መጥቷል። የምትፈሩ ነገር አይወርሽም። ላንቺም ለባለቤትሽም ለልጆችሽም ስኬት መጥቷል። ምስጋና ባንቺ ላይ ሆኗል። አዲስ ታምራት ሆነ። ድጋሚ በቅርብ ቀን ውስጥ አዲስ ነገር ይዘመጫለሽ። ቁጭ በሉ። ተመስገን የሚባል ሰው አለ እዚህ ጉባኤ ውስጥ። ተመስገን የሚል ድምጽ ነው የሚሰማው። አታካታ ቺ ሁቻ ካሴ ለሰው ማይቻል እግዚአብሔር ይቻላል። በኢየሱስ ሰላም ነው። ደህና ነን። እግዚአብሔር ይመስገን። ስንት ጊዜ መጣ እዚህ ቸርች? እዚህ ብዙ ጊዜ ነው። ብዙ ጊዜ እመጣለሁ። ጸልየላ አውቃለሁ። እንዳንተ ብዙ ጊዜ ቲሸርት አንድ ጊዜ ገዝቻለሁ እንጂ ትንቢት የለም። እኔ እዚህ ሲቆም ነው ትንቢት ገና ጌታ እየተናገረኝ። አሜን። ትልቅ የሆነ ስኬት ወደ ህይወት ሲመጣ አየሁ። አሜን። በኢየሱስ ስም ስፔሻሊ ዛሬ ማታ የጸለይከውን ጸሎት እግዚአብሔር ወደ ህይወት ያው በፍጥነት ሲሳካል አየሁ። አሜን። ይሄን 4 ዓመት በብዙ ዙሪያ ዞሬ ያላገኘው ነገር yes ሞክረ መውጣት ትችላለህ፣ ሞክረ መሄድ ትችላለህ፣ ሞክረ እንደምንም ጠላት የሚያወራው ነገር ሁሉ አልፈ መታል። ግን
አሁን ነገር ሁሉ ስታክ አድርጎ ነው ማየው። ምንም ቆሞ ነው ያለው። ጎበዝ ሰራተኛ ነህ፣ ጎበዝ ጸላይ ነህ፣ ግን ሁሉ ጠላት አታክ ነው ያደረገው። እግዚአብሔር ልጅ ቀንበርን ሰብር ያለው አለ። አሜን። ያንተን ስኬት የሚጠብቁ 7 ሰዎችን እግዚአብሔር እንደገና አሳያቸዋለሁ። አሜን። አንተ ለዘር መንዘር የበረከት ሰው አደርጋለሁ። አሜን። በቅባት ባህል ይባርካለሁ። አሜን። ታገለግለኛለህ። አሜን። አንድ የኢባብ ጉልበት ባንተ ምክንያት ከቤታችሁ ይመታል። አሜን። ትውልድን እየገደለ ያለው ጨለማው በእንተ ምክንያት ዛሬ ይገደላል። አሜን። ሩቅ ሀገር ስትዳየው ሊራዳጋዳባ ሶፓራዲያላቦስ የእግዚአብሔር መንፈስ አጨብጭቡ። ጉባኤ ለጌታ ክብር። የግድ ይሄ ዓመት ሳልቅ ላንተ መሆን ያለበት ወሳኝ አንድ ጉዳይ አለ። ይሄ ጉዳይን ዘግተህ እግዚአብሔር እንዳልፍ ብለህ ጸልያለህ። ጌታ ካለ ነቢይ ዛሬ ያገኛል ብለህ አንተ በራእይ ወስነህ መጣል አይደለ? የእውነት ነው። ወስነህ መጣል። ዛሬ ላንተ ባይጸልይ ደግሞ እዚህ ጉባኤ ድጋም እንደማትገባ ቃል ገብተህ ነው መጣው። በቃ ጨርሼ ነው መጣው። ጨርሰህ ነው መጣው። ዛሬ ጸልያለሁ። ዛሬ ያንተ በረከት ይጀምራል። አሜን። በጌታ በኢየሱስ ከሚሰራበት አልፈህ ወንጌል ይዘህ በየከተማ ዞራ ያለው። አሜን። እግዚአብሔር ለወንጌል ስትሄድ ወደ ዱባይ ሀገር ምናንተ ሲከፍታ ያለው። አሜን። አሁን እቤት ያለው ያንተን እናትም ያንተ ቤተሰብ ሁሉ በአንተ ምክንያት ባህል ሲቀየራሉ። አሜን። ለአንድ ሰው ግን እግዚአብሔር አንተ እዚህ ላንተ እየጸለይኩ ክፍለ ሀገር ላይ የፈውስ ኃይል ሲሄድ ያለው። አሜን። የበረከት ምንጭ ባህል ሲከፍታ ያለው። አሜን። ቆም የምትለው እነዛ ነገሮች አሁን ሲፈጸሙ ያለው። አሜን። እግዚአብሔር በስሜ ሲናገር የሆነ ቢዛ ላንተ ይመታል። አሜን። አላቻካዳ ብራዚል አላች ሃሌሉያ። አረ ደስ ያለ ሰው ጮኸ አሜን ይበል። ሲባል እልልታ ለኢየሱስ ክብር። ይፈጸማል። አሜን። ይሳካላል። አሜን። በሩ ይከፈታል። አሜን። የኪሳራ ጊዜ በቃ። አሜን። አሁን ጸልይ የመጣው ያ ነገር ተሳክቶልሃል። አሜን። አልፈ ለብዙ ሰዎች አባት ሆናለህ። አሜን። ያለቀስከው ጊዜ በቃ። አሜን። ከዚህ ቀን ጀምሮ የሥራ በር ተከፈተ። አሜን። የአገልግሎት በር ተከፈተ። አሜን። እግዚአብሔር ባንተ ምክንያት የአንዲት ሴት ህይወት እግዚአብሔር ቀይር ያለው። አሜን። በሽታው ከላዩ ላይ ነቂ ያለው። አሜን። አደገኛ የሆነ ጨለማ ከናንተ ብለ ተነቅሏል። አሜን። በኃይል ትቀባለህ፣ በኃይል ታገለግላለህ። አሜን። የውሳኔን ባህል ይከፍታለሁ። አሜን። ለብዙ ድሆች አባት አድርጋለሁ። አሜን። ይሄ ዓመት ከማለቁ በፊት 2 ነገር ሆኖልሃል። አሜን። ተቀበል በኢየሱስ ስም። አጨብጭቡ። ጉባኤ ለጌታ ክብር።